ይሄኛው ሳምንት ትንሽ የሚያስፈራ ነው የሚሆነው አመቱ ገና ከመጀመሩ ማለት ነው። የተለመደው ከነገ ሰኞ ጀምሮ በፊታችን ባለው ሳምንት የሚኖረውን ትላልቅ ፋይናንሻል ኢቨንቶች ነግራችኋለሁ። እናንተም እንደተለመደው ፎሎ እያደረጋችሁ ከሁሉም በፊት ማወቅ ያለባችሁ አንድ ነገር አሜሪካ የቬኔዙዌላ ዋና ከተማ ላይ የአየር ጥቃት ከፍታ እና ደግሞ ፕሬዚዳንታቸውን ከነሚስቱ አስራለች። ይሄ በጣም የከባድ ጦርነት መነሻና እና ደግሞ ማርኬቱን በጣም አፌክት የሚያደርገው ነገር ነው በዚህ ሳምንት ማወቅ ያለባችሁ። ትንሽ ጉንፋን ይዞኛል ግን ያው እነሱ ቆሞ ስለማይጠብቁን እኛ ምንቀጥል። ለማንኛውም ሰኞ ላይ አይኤስኤም ማኑፋክቸሪንግ ፒኤምአይ አለ። ይሄ ወሳኝ ዜና ነው። ኤርኒንጎች ስንመጣ ሰኞ ላይ ምንም አይነት ኤርኒንግ አይኖረንም። ማክሰኞ ምንም አይነት ሜጀር ነገር አይኖረንም። እንደምታዩ የሎ ፎልደር ብቻ ነው። ተጨማሪም ማክሰኞ ምንም አይነት ኤርኒንግ አይኖረንም። ሮብ እንደተለመደው ወሳኝ ቀን ነው የሚሆነው። ነን ፋርም ኢምፕሎይመንት ቼንጅ አለ። ኤዲፒ እና ደግሞ አይኤስኤም ሰርቪስ ፒኤምአይ እና ጆብ ኦፕኒንግ ዜናዎች ይኖራሉ። ሮብ ላይ እንግዲህ የአመቱ የመጀመሪያ የሆነውን ከማርኬት ኦፕን በፊትም ከማርኬት ክሎዝ በኋላም የመጀመሪያ የኤርኒንግ ዜናዎችን እናገኛለን። እንደምታዩት ግን ሜጀር አይደሉም። የሐሙሱ ማርኬት እንግዲህ ከሮብ የሚቀበለውን ሞመንተም ያስቀጥለዋል ብዬ አስባለሁ። ምክንያቱም አንኢምፕሎይመንት ክሌምስ አለ ዊክሊ። በተጨማሪም ሐሙስ ላይ አፍተር ማርኬት ሀወርስ ላይ ብቻ ነው ማይነር የሆኑ ኤርኒንግ ኒውሶች የሚኖሩ። አርብ ላይ እንግዲህ በዛ ያለ ዜና ነው የሚኖረው። አንኢምፕሎይመንት ሬት፣ ነን ፋርም ኢምፕሎይመንት ቼንጅ እና ሃወርሊ ኤርኒንግስ መንዞን መንዝ ይኖራል። በተጨማሪ ደግሞ ኮንሱመር ሴንቲመንት እና ኢንፍሌሽን ኤክስፔክቴሽንስ ይኖራል። ነገር ግን እንደምታዩት አርብ ላይ ምንም አይነት ኤርኒንግ ዜናዎች አይኖሩንም ማለት ነው። በየሳምንቱ እንግዲህ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ፎሎ ማድረግ እንዳረሱ